በትግራይ ክልል ጦረኛ የሆነው ቡድንና ጊዜያዊ አስተዳደሩ ሁለት ጫፍ ላይ ያሉ ኃይሎች መሆናቸውን የቀድሞው የህወሓት አመራር ወይዘሮ ኬሪያ ኢብራሂም ተናገሩ። የቀድሞው የኢትዮጵያ ፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም ከኢቢሲ የስለ ሀገር ዝግጅት ጋር በነበራቸው ቆይታ ስለ ራሳቸውና ህወሓት የተለያዩ ሀሳቦችን አንስተዋል። ወይዘሮ ኬሪያ ባለፈው በታክሲ ነው የሚሄደው ብለው ስለተናገሩበት ጉዳይ ሲያስረዱም ያው እውነት ነው፣ በእርግጥ ከታች ወደ ላይ ስትወጣ ቀላል ነው፣ ከላይ ወደ ታች ስትወርድ ይከብዳል፣ ግን ዋናው ነገር እውነታውን መቀበል ወይም መጋፈጥ ነው ሲሉ ገልጸዋል። ባለፈው በታክሲ ነው የሚሄደው ብዬ ተናግሬያለሁ፣ ነገር ግን የኔ በታክሲ መሄድ ከዚህ ሁሉ ጥፋት ከዚህ ሁሉ መከራ ወጥቼ እንደ ትልቅ ነገር ነው ያሰብኩት ብለዋል። ባለፈው በታክሲ ነው የሚሄደው ብዬ ተናግሬያለሁ፣ ግን የኔ በታክሲ መሄድ እንደ ኔጌቲቭ አይቼ ሳይሆን ጀስት ከዚህ ሁሉ ጥፋት ከዚህ ሁሉ መከራ ወጥቼ በቃ እንደ ትልቅ ነገር ነው ያሰብኩት። ይሄን ሁሉ ወጣት የትግራይ ህዝብ ይሄን ሁሉ መከራ አግኝቶ እኔ ከህዝቤ ጋር እኩል መኖር እኩል ከታክሲ ጋር ወረፋ ይዤ ተጋፍቼ መሄድ ለኔ ትልቅ ክብር ነው እና አታካብዱ ለማለት ነበር የፈለኩት ያኔ እና ይሄን ሁሉ ወጣት ቀብረን መጥተን ይሄን ሁሉ ወጣት አልቆም ኢቭን አመራሮችም ከፍተኛ አመራሮች የነበሩ ሀገርን የሚመሩ ዲፕሎማትም የነበሩ ከመሬት በታች ሆነው እኛ ቀርተን ከህዝብ ጋር እኩል ሆነን በነጻነት መሄድ በጣም ይጣፍጣል፣ በጣም ቀላል ነው የሚል መልእክት ለማስተላለፍ ነበር ያሰብኩት። እንዲህ ከዛ ከወጣን በኋላ ወደ ስልጣን እንዲህ እኔ ልቅደም እኔ ልምራ ሲባባሉ ዛይቼ ለዛ ነበር እኔ ያልኩት። እንዲያው የትግራይ ሁኔታ በጣም ነው የሚያሳዝነው። ካምነው ዘንድሮ ይሻላል፣ ከዘንድሮ ደግሞ ቀጣይ ይሻላል ብለነው የምትጠብቀው ግን በተግባር ስታዩ በጣም እየተወሳሰበ አሁን ሁለት ጫፍ ላይ ደርሰዋል ያሉት ኬሪያ አንደኛው ጦረኛ የሆነ ፖለቲካ ኃይል አለ በጦር ተደግፎ ፖለቲካውን የሚያስኬደው፣ ሌላኛው ደግሞ ጊዜያዊ አስተዳደር አለ ሲሉ አስረድተዋል። መንግስታዊ አስተዳደር አይደለም ያለው ለጦርነት የሚያመች የሴንትራል ኮማንድ ፖስት የሚባል ባለፈው ጦርነት ጊዜ ሲጀመር የተዋቀረው አሁን ከላይ እስከታች ተዋቅረዋል ብለዋል። በሰላም መንገድ ነው የሚያዋጣ የሚል ሰው ትግራይዋይ አይደለም ሲሉ ወቀሳ ያቀረቡት ወይዘሮ ኬሪያ እምቢ ብሎ የሚቃወም ካለ እርምጃ ይወሰድበታል፣ የትግራይ ህዝብን የፈጠሩት እነሱ ናቸው ሲሉም ተናግረዋል። መንግስታዊ አስተዳደር አይደለም ያለው ለጦርነት የሚያመች ይሄ ሴንትራል ኮማንድ ፖስት የሚባል አልነበረም ባለፈው ጦርነት ባለ ጊዜ ሲጀመር የተዋቀረው ማለት ነው፣ ለመከተ ተብሎ ማለት ነው። አሁን እሱ ከላይ እስከታች ተዋቅረዋል። እነዛ ኮርነኝ ባሎቹ የሚባሉትም ደግሞ ጀኔራሎቹ እንበላቸው ብቻ ወታደሮቹ እነሱ ደግሞ ዞን ተከፋፍለውታል። ዞኑ ተከፋፍለዋል። በዛ የጦርነት የተፈጠረ የመከተ አደረጃጀት አለ እና ዞኖቹ ተከፋፍለውታል። ምክንያቱም አሁንም ህዝቡ ስንቅና ልጁን እንዲሰጥ ለማነሳሳት ለማስገደድ የግድ መከፋፈል አለባቸው። መዋቅሩ የመከተ መዋቅሩ ደግሞ ወደ ታች መውረድ አለበት። ከዛ የህዝቡ ሀብትና ንብረት ለመዝረፍም በጣም አመቺ ነው ማለት ነው። ባይዘወይ አሁን የትግራይ ማንነት እኮ በእነሱ የሚሰጥና የሚከለከል ነው አሁን። ምክንያቱም ይህን አስተሳሰብ በቃ በሰላም መንገድ ነው የሚያዋጣው ያለው ትግራዋይ አይደለም። ስለዚህ ይሄ ተፈጥሮ የተሰጠን ማንነት አሁን እነሱ የሚሰጡትና የሚከለክሉት ነው ታች ያለው። እምቢ ካለ የሚቃወም ካለ በተለይ ጾምዶ የሚባል አለ፣ ጾምዶውን የሚቃወም ከሆነ ትግራዋይ አይደለም፣ እርምጃ ይወሰድበታል። ህወሓት ያኔ ምርጫ ይደረግ በማለት ምርጫ እንዲደረግ ሲወስን እኔ በግሌ ብቃወምም አልተሳካልኝም ያሉት ወይዘሮ ኬሪያ እኔ ያኔ በፖለቲካ ሰክሬ ነበር፣ የህወሓት አመራሮችም በፖለቲካ ሰክረው ነበርም ብለዋል። ተቃውሞ ያለው ምርጫ ማካሄዱን ማለት ነው አይቻልም ብለው ማለት። ምክንያቱም በራስህ ኮሚሽን የምርጫ እንትን ማዋቀር አትችልም። ምክንያቱም 102 አንቀጽ አለ። በራስህ ምርጫ ቦርድ እዛ በራስህ አካሄደ ደግሞ አገርን ምርጫ ቦርድን ይሁንታ ሳይሰጥ በቃ ትክክለኛ ምርጫ ነው ያካሄደው። ያሸነፈ አካልም
ትክክለኛ ፍትሃዊ ዲሞክራሲያዊ ሰላማዊ ወዘተ አሳታፊ በሆነ መንገድ አካሂዶ ነው ያሸነፈው ብሎ እውቅና ሳይሰጥ እንትን ማድረግ አትችልም። ይሄ ከእውቀቴ አንፃር ነው። ግን ፍላጎቴ እኔም ያው ሰክሬ ነበር። የፖለቲካ ሁላችንም የሰከርን ነው ባይዘው እኔ ምርጫ እንዳይካሄድ ወይም ደግሞ እኛ እንትናችን እንዳናደርግ ሳይሆን ከህጉ አንፃር ነው እንጂ እኔም ሰክሬ ነበር። ያልሰከረ ያለ አይመስለኝም። የፖለቲካ ስካር ያልነበረው ያኔ ያለ አይመስለኝም። ድንገት በወደቀ እንጨት መጠነኛ ጉዳት እንደደረሰባቸው የገለጹት አቶ ሬድዋን ሁሴን ለሕክምና ወደ ውጭ ተጓዙ መባሉን ሐሰት ነው አሉ። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አቶ ሬድዋን ሁሴን ዛሬ ሚያዝያ 12 2018 በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የግል ሀዘንና ደስታ ሳቅና ለቅሶ መታመምና መዳን ሁልጊዜ ለገበያ መቅረብ አለበት ብዬ አላምንም ብለዋል። ግን ደግሞ አደባባይ የሚያውል ስምሪት ላይ ያለ ሰው ከፊል ህይወቱ ለህዝብ እይታና አስተያየት ክፍት መሆኑ የግድ ነው ሲሉ ገልጸዋል። አክለውም በዋነኝነት ሰሞኑን ወዳጅና ዘመድ ቢያንስ ኢትዮጵያዊ ስለሆንን አሳሰበን እንደ ሰው ምን ተፈጠረ በሚል የተጨነቁትን ታሳቢ በማድረግ መረጃው ባጋራ በማለት የሚከተለውን ግልጽ ማድረግ ፈለኩኝ ሲሉ ከሰሞኑ በእርሳቸው ደህንነትና ጤንነት ዙሪያ የተሰራጩ መረጃዎችን አጥርተዋል። የመጥፎ ምኞትና የሐሰት መረጃን ማጥራት እንዳስፈለጋቸው በመልእክታቸው ያሰፈሩት አቶ ሬድዋን ሁሴን ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመከር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ ብለዋል። እንደ ልጅነቴ ተመልጬ ሳየው አልጠላሁትም፣ ወዳጆቼም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበራትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት ይላሉ የደህንነት ሹሙ አቶ ሬድዋን ሁሴን። ከዚህ ጋር ተያይዞ የታከምኩት አሚን ሆስፒታል ነው ያሉት አቶ ሬድዋን እናማ እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣውም ሲሉ ለሕክምና ወደ ውጭ ወጡ በሚል የተሰራጨው መረጃ ሐሰት ነው ሲሉ አስተባብለዋል። ምንም ያልተባለው ምን አዲስ ነገር አለ በሚል መሆኑን አንስተው በዚህ ጉዳይ ለተጨነቁ ሁሉ ምስጋናቸውን አቅርበዋል። ጩኸቱንና ለቅሶውን ለቁራዎች ትተን ስራችንን እንቀጥላለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ትናንት ሚያዝያ 11 ቀን 2018 ዓ.ም የገበታ ለትውልድ መርሃ ግብር አካል የሆነውን የሃሮደንዲ ሎጂን በይፋ መርቀው በከፈቱበት ዕለት ነው። ጠቅላይ ሚኒስትር አብይ አህመድ በማብራሪያቸውም እንደዚህ አይነት የልማት ሲሰራ መትጋት አለመፈለግና ቅናት ሊሆን ይችላል ያሉ ሲሆን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያን መገንባት እንችላለን። ነገር ግን ከዚህ ውጪ ያለው አካሄድ እምብዛም አያዋጣም በማለት ገልጸዋል። ጠቅላይ ሚኒስትር አብይ በኦሮሚያ ክልል ከወንጪ 13 ኪሎ ሜትር ርቀት ላይ የተገነባውን ሃሮደንዲ ሎጂ መርቀው በከፈቱበት ወቅትም ከአባቶቻችን ነጻነትን መጠበቅ ተምረን በተግባር አሳይተናል። ከአባቶቻችን በብዛት ያላየነው በላብ በደም እንዲሁም በፖሊሲ ሀገር ሊገነባ እንደሚችል የነበረውን ውስንነት ማካካስ ተችሏል ብለዋል። በልማት ጉዞ ላይ የሚሰነዘሩ ትችቶችን፣ መሰናክሎችን በንስርና በቁራ መስለው የገለጹት ጠቅላይ ሚኒስትር አብይ ጩኸቱንና ለቅሶውን ለቁራዎች ትተን ስራችንን እንቀጥላለን ሲሉ ገልጸዋል። እንደዚህ አይነት ስራ ሲሰራ ቅናት ሊኖር ይችላል፣ መትጋት አለመፈለግ ሊኖር ይችላል፣ የገንዘብ ውስንነት ሊኖር ይችላል። ይህንን ነገር በአጠቃላይ ውጤቱ የመለካት አቅም ውስንነት ሊኖር ይችላል። እንደዚህ ያለውን ጉዳይ ራዕይ ያላቸው ሰዎች፣ ስራውን የሚሰሩ ሰዎች ማየት ያለባቸው በነሱ ልክ ነው። ማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅለል ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ
ምላሽ ልስጥ አይልም። ምን እያደረክ ነው አይለው። ሙከራ ምንድነው አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ተፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን። ጠቅላይ ሚኒስትር አብይ አክለውም በመጪው ጊዜ በኢትዮጵያ አስተናጋጅነት ለሚካሄደው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 32 እየተደረገ ባለው ዝግጅት የሆቴል አልጋዎች ቁጥር ለማሳደግ እየተሰራ መሆኑንም አብራርተዋል። ጠቅላይ ሚኒስትር አብይ የዓለም ባንክና አይኤምኤፍን መረጃ ዋቢ በማድረግ ኢትዮጵያ በዚህ ዓመት በአፍሪካ ቀዳሚውና ቁጥር 1 ከፍተኛ እድገት የምታስመዘግብ ሀገር መሆኗንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ ነው በማለት ገልጸው ይህንን ስራ አጠናክሮ መቀጠል ያስፈልጋልን ብለዋል። ከ9% በላይ እድገት የምታረጋግጥ ብቸኛው ሀገር ኢትዮጵያ ናት። እኛ ከዚያም በላይ እንጠብቃለን፣ ሲደርስ የምናየው ይሆናል። ይህ ግን የመጣው ግልጥ ያለ ስትራቴጂ ኖሮን የት ጋር ምን እንደምናደርግ አውቀን እንዴት ፎሎ እንደምናደርግ ገብቶን በትጋት መስራት ስለቻል ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። እንግዲህ ከአባቶቻችን ሲያስፈልግ ተዋክቶ ነፃነት መጠበቅ ተምረን እኛም በተግባር አሳይተናል። ከአባቶቻችን በብዛት ያላየነው ደግሞ በላብ በደም በፖሊሲ በድካም ሀገር ሊገነባ ደግሞ እንደሚችል የነበረው ውስንነት ማካካስ ተችሏል። ሲደመር የኢትዮጵያ ብልጽግና ዓለም አፍሪካ በሚያምነው ልክ እየተረጋገጠ ይገኛል። የኢራን መርከብ በአሜሪካ መያዙ ቻይና እንዳሳሰባት ስትገልጽ፣ ፓኪስታን በበኩሏ ቴሄራንና ዋሽንግተንን ለማደራደር የጸጥታ ሁኔታው መጠናከሩን አስታወቀች። ቻይና የኢራን መርከብ በአሜሪካ መያዙ እንዳሳሰባት ስትገልጽ፣ ፓኪስታን በበኩሏ ቴሄራንና ዋሽንግተን ለሚያደርጉት ቀጣይ ዙር ድርድር የጸጥታ ሁኔታ መጠናከሩን አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካ ኃይሎች መርከቡን በኃይል መጥለፋቸው ቻይና እንዳሳሰባት መናገራቸውን የዜና ወኪሉ ኤኤፍፒ ዘግቧል። በሌላ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ በጄዳ ቫንስ የሚመራው ተደራዳሪ ልዑክ ዛሬ ሰኞ ምሽት ይካሄዳል ተብሎ ለሚጠበቀው ድርድር ወደ ፓኪስታን መጓዙን አስታውቀዋል። የኢራን መርከብ በአሜሪካ መያዙ ቻይና እንዳሳሰባት ስትገልጽ፣ ፓኪስታን በበኩሏ ቴህራንና ዋሽንግተንን ለማደራደር የጸጥታው ሁኔታ መጠናከሩን አስታወቀች። ቻይና የኢራን መርከብ በአሜሪካ መያዙ እንዳሳሰባት ስትገልጽ፣ ፓኪስታን በበኩሏ የቴህራንና ዋሽንግተን ለሚያደርጉት ቀጣይ ዙር ድርድር የጸጥታው ሁኔታ መጠናከሩን አስታውቃለች። የኢራንን ባንዲራ የሚያውለበልበው ቱስክ የተሰኘው ጭነት መርከብ በአሜሪካ መያዙን ተከትሎ በሁለቱ ሀገራት መካከል የሰላም ንግግር እንዲጀምር የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጥሪ አቅርበዋል። ቃል አቀባዩ ጉኦ ጂያኩን ዛሬ ሚያዝያ 12 ቀን 2018 በሰጡት ጋዜጣዊ መግለጫ የአሜሪካ ኃይሎች መርከቡን በኃይል መጥለፋቸው ቻይናን እንዳሳሰባት መናገራቸውን የዜና ወኪሉ ኤኤፍፒ ዘግቦታል። አሶሺየትድ ፕሬስ ያወጣው ዘገባ እንደሚያሳየው ከሆነ ደግሞ ቃል አቀባዩ ሁሉም የሚመለከታቸው ወገኖች ኃላፊነት የተሞላበት አቋም እንደሚይዙ፣ የተኩስ አቁም ስምምነቱን እንደሚያግዙ፣ ውጥረቶችን ከመጨመርና ቅራኔዎችን ከማባባስ እንዲቆጠቡ ተስፋ እናደርጋለን ማለታቸውን ዘግቦታል። ይህ በእንዲህ እያለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ይደረጋል ተብሎ ለሚጠበቀው ሁለተኛው ዙር ድርድር ልዑካቸውን መላካቸውን በገለጹበት የማህበራዊ ሚዲያ ለጥፋቸው ስምምነት ላይ ካልተደረሰ የኢራንን የኃይል ማመንጫዎችና ድልድዮችን እንደሚመቱ በድጋሚ ዝተዋል። የዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ የቀድሞ ኃላፊ የሆኑት ኬኔት ሮዝ ይህ የፕሬዝዳንቱ ዛቻ እንደ ጦር ወንጀል ሊቆጠር እንደሚችልም ለቢቢሲ ተናግረዋል። ትራምፕ ግዙፍ የጦር ወንጀል እንደሚፈጽሙ የዛቱ ነው ያሉት የቀድሞ ኃላፊው የሲቪል መሰረተ ልማቶች ላይ ጥቃት መፈጸም በዓለም አቀፍ ሕግ የተከለከለ መሆኑን አስረድተዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትስ ግን እርምጃው የጦር ወንጀል ሊሆን ይችላል መባሉን ከመስመር የወጣ ሀሳብ ሲሉም ተቃውመውታል። በሌላ በኩል ደግሞ ፕሬዝዳንት ዶናልድ ትራምፕ በጄዲ ቫንስ የሚመራው
ተደራዳሪ ልዑክ ዛሬ ምሽት ይካሄዳል ተብሎ ለሚጠበቀው ድርድር ወደ ፓኪስታን መጓዙን አስታውቋል። በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሚመራው ተደራዳሪ ቡድን ሁለተኛ ዙር ንግግር ወደ ፓኪስታን ቢጓዝም ኢራን እስካሁን ድረስ በድርድሩ ለመሳተፍ ውሳኔ እንዳላስተላለፈች የፓኪስታን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊ መናገራቸውም ተገልጿል። ቃል አቀባዩ እስካሁን ድረስ ለቀጣዩ ዙር ድርድር ምንም እቅድ የለንም፣ ይህንን በተመለከተ የተላለፈ ውሳኔ የለም ማለታቸውን ኤኤፍፒ የዜና ወኪል ያወጣው ዘገባም ያመላክታል። የኢራን መንግስት መገናኛ ብዙሃን ባለስልጣናትን ጠቅሶ ትላንት በወጣው ዘገባ የአሜሪካ የባህር ጉዞ እገዳ በቀጠለበት የተኩስ አቁም ጥሰትና በአሜሪካ ዛቻ የተሞላበት ትርክት ምክንያት ቴህራን በንግግሩ እንደማትሳተፍ ገልጾ እንደነበረም አይዘነጋም። የውጭ ጉዳይ ቃል አቀባዩ በበኩላቸው አሜሪካ ለዲፕሎማሲና ለድርድር ዝግጁ ነኝ ብትልም በተግባር ግን በምን መልኩ የዲፕሎማሲ ሂደትን በመከተል ሀሳብ በቁም ነገር መያዟን የሚያሳዩ ድርጊቶችን እየፈጸመች አይደለምም ብለዋል። በተጨማሪም ድርድሩ ያለምንም የጸጥታ ስጋት እንዲጠናቀቅ ፓኪስታን ቴህራንና ዋሽንግተን ለሚያደርጉት ቀጣይ ዙር ድርድር የጸጥታው ሁኔታ መጠናከሩን አስታውቃለች። የፓኪስታን የአገር ውስጥ ጉዳዮች ሚኒስትር ሞሽን ናቅቪ ከኢራን አምባሳደር ሬዛ አሚር ሞግዳም ጋር ተገናኝተው በኢስላማባድ በሚደረገው ሁለተኛው ዙር ድርድር ዝግጅት ዙሪያ መወያየታቸውንና ገለጻ እንደተደረገላቸውም ተናግረዋል። ወደ ኢስላማባድ ለሚመጣው ልዑክ የጸጥታ ሁኔታዎች መጠናከራቸውን እንዲሁም ለኢራን አምባሳደር ገለጻ እንደተደረገላቸው የሀገር ውስጥ ሚኒስትሩ ጠቁሞ አክለውም በሁለቱ ሀገራት መካከል የሚደረገው ድርድር በቀጠናው ለሚኖር ዘላቂ ሰላም ወሳኝ ነው ብለዋል። Ships are out there today and they're saying don't come here, don't even think about it. And you have these massive tankers saying let's get the hell out of here. It's amazing.